ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ይህንን የኢኮኖሚ ጉዳይ አንስተን የምናነሳበት ፕሮግራም ነው። ስለዚህ ዛሬ ደግሞ የንግድ ጦርነትን ነው የምናየው። ይሄኛው ንግድ ጦርነት ኦፊሻሊ ተጀምሯል። ይሄኛው ደግሞ ከቻይና እና ከአሜሪካ በኩል ማለት ነው። ስለዚህ እኛ ሀገር ኢትዮጵያ ከማን ጎን ብትቆም ነው የሚያዋጣት የሚለውን እናያለን ማለት ነው። በተለይ አሜሪካ በቻይና ላይ ታሪፍ ጥላለች። ታሪፍ ማለት የአንድን እቃ ያመረተችው ወደ ሌላ ሀገር ስትልክ የምትጥልበት የታሪፍ ነው ማለት ነው። ስለዚህ አሁን ደግሞ አሜሪካ በቻይና ላይ 245% ታሪፍ ጥላለች። ይህ ማለት በጣም ከፍተኛ ነው ማለት ነው። ስለዚህ ልክ ይሄ ምንድን ማለት ነው? ልክ እንደ ኮልድ ዋር የምንለው ቀዝቃዛ ጦርነት ልክ እንደዛ ነው ማለት ነው። ስለዚህ በኮልድ ዋር ስናይ ያኔ ከሁለተኛ ዓለም ጦርነት በኋላ ማለት ነው አንዳንድ ሀገራቶች ወደ ካፒታል፣ አንዳንድ ሀገሮች ደግሞ ወደ ሶሻል ነው ያመሩት። ወደ ሶሻሊስት የሆኑት ከዛ በኋላ እና ኢትዮጵያን በሶሻሊስት ስር ነበረች፣ ኩባ ጨምሮ ማለት ነው። እና ዩኤስኤስአርም እና ሶሻሊስት ነበሩ ማለት ነው። እና ካፒታል ደግሞ እነ ኬንያ እነ እንግላንድ እነዚህ ናቸው ማለት ነው። በሁለት በኩል ተከፋፍሎ ወደ ጦርነት የገቡበት ማለት ነው። እነዚህ ደግሞ ምንድነው የሚያደርገው? አሁን እና ታዳጊ ዲቨሎፒንግ ካንትሪ የምንላቸው ሀገሮች ወዴት ነው ጎራ ማለት እንገባ ብሎ በመሀል ላይ ቆመዋል ማለት ነው። ስለዚህ ቻይና ይሄ ታሪፍ ከጣለበት በኋላ ወደ ሌላ ሀገሮች ምርቷን ለመላክ የገበያ ፍላጎትን እያፈላለገች ነው ማለት ነው። ስለዚህ አሜሪካም በምስራቅ አፍሪካ ላይ መታ ለመስፈርና ለመስራት እንቅስቃሴ ጀምራለች ማለት ነው። ስለዚህ እንደምንታወቀው በሶማሊያ እና በኬንያ እንቅስቃሴ ጀምራለች። ቻይናም ወደ ኢስት አፍሪካ ላይ በተለይም በኢትዮጵያ እና በኬንያ ላይ ብዙ እንቅስቃሴ ጀምራለች ማለት ነው። ስለዚህ አሁን ኢትዮጵያ ደግሞ በሁለቱ ሀገሮች መካከል አንዷ መምረጥ አለበት። አንዷ ታሪክ የተጣለበት ወይም ደግሞ የጣለችውን ሀገር ላይ መቆም ያለበት ማለት ነው። ግን አሁን አንዳንድ ሀሳቦችን አስተን እናያለን ማለት ነው። ያኔ በሁለተኛ ዓለም ጦርነት በኋላ ኢትዮጵያ በሶሻል ስር ተካታ ነበር። ያኔ ደግሞ ኢትዮጵያ ደግሞ በሶሻል ስር መካሳ ያገኘችው ነገር አለ፣ ያጣችውም ነገር አለ ማለት ነው። እንደዛው ደግሞ በካፒታልም እንደዛው ያገኙትን ነገር አለ፣ ያጡትም ነገር አለ ማለት ነው። ስለዚህ በዛ ጊዜ ደግሞ የተጠቀሙት እነ ራሽያ በሶሻሊስት ላይ ተሳለፉት። ስለዚህ ይሄ ደግሞ ሶሻል ስር የተጠቀሙት ራሽያ ተጠቀመች ማለት ነው። ስለዚህ ይሄ ሶሻል ምንለው ምንድነው? የመንግስትን ቁጥጥር ነው የሚያበጀው ማለት ነው። ስለዚህ ሌሎቹም ደግሞ ምንድነው ከኮሙኒስት ወደ ካፒታል አገራች መጥተዋል ማለት ነው። ወደ ካፒታል ስርዓት ግን እዛው የቀሩ አሉ። እነ ቻይና እነ ኩባና እነ ራሽያ ደግሞ እዛው ቀርቶ ሀገራቸውን ማሳደግ ችለዋል ማለት ነው። ግን ደግሞ አንዳንዶቹ ከሶሻል አፍሪካ ወጥቶ ወደ ካፒታል ገብተዋል ማለት ነው። ይሄ ላይ የምናየው ምንድነው? ምዕራቦችና አሜሪካኖች አሉ። ይሄ ማለት በአሜሪካን በኩል ኢስት ወይም ደግሞ ዌስት በምንላቸው መቆጠር እንችላለን። ኢስት የምንላቸው ሀገራቶች እና ቻይና እና በዌስት በኩል ደግሞ ያሉት እና አሜሪካ ናቸው ማለት ነው። ስለዚህ ይሄ ከድሮ ጀምሮ የመጣ የመግፋፋት በኢኮኖሚ ስርዓት ነው ማለት ነው። ይሄ የንግድ ጦርነት ነው ማለት ነው። የንግድ ጦርነት ከተጀመረ በኋላ ቻይና የገበያ ፍላጎትን እየፈለገች ነው ማለት ነው። ወደ ካምቦዲያ፣ ወደ ኩባ፣ ወደ ሌሎች ሀገሮች ሄዳ በዲፕሎማሲ በኩል የአማራጭ ገበያዎችን እየፈለገች ነው ማለት ነው። ቻይና ደግሞ አሜሪካ ደግሞ ምንድነው የምትለው? ቻይና ከኛ ጋር መታ መደራደር አለበት፣ ካልተደራደረች ይሄ ታሪክ ደግሞ የጨመረ ይሄዳል ነው የምትለው። ቻይና ደግሞ በበኩሏ የገበያ ፍላጎቷን የገበያ ዲማንዶን እየፈለገች ነው ማለት ነው፣ እቃዋን ይዛ ማለት ነው። ስለዚህ በሁለቱ በኩል በጣም ልዩነቱ ተፈጥሯል ማለት ነው። ስለዚህ ምንድነው አሁን ለምሳሌ አንድ ሀገር ከአፍሪካ ወይም ደግሞ ከአውሮፓ ወይም ደግሞ ከኤሽያዎች
ከቻይና እቃ ኢምፖርት ቢያደርጉ ምንድነው የቻይና ታሪፍ ነው የሚጣልበት ማለት ነው። ይህ ቻይና ታሪፍ ሲጣልበት ከአሜሪካው በጣም ስላነሳ ይጠቅማቸዋል ማለት ነው። ስለዚህ የአሜሪካ ወይም ደግሞ የቻይና ኢንቨስተሮች ምን ያደርጋሉ? ወደ አንድ ሀገር ሄዱና እዛ ያመርቱና በዛ ሀገር እዛ አምርቶ ኤክስፖርት ያደርጋሉ ማለት ነው። ያኔ ደግሞ በዚህ ይጠቀማሉ ማለት ነው። ሌላኛው ደግሞ ምንድነው አንዳንድ ግለሰቦች ይሄኛው ታሪፉ ምንድነው በዋናነት ቀረጡ ምንድነው ቀረጥና ታክሱ የአንድ ሀገርን በጣም ከፍተኛ ነው የሚያደርገው ማለት ነው። ስለዚህ በጣም ከባድ ነው የሚያደርገው ለአንድ ሀገር ታሪፍ የተጣለበትን ሀገር እቃ ለመግዛት ከባድ ነው የሚያደርገው ማለት ነው፣ ታሪፉ ማለት ነው። ስለዚህ አንዳንድ ስቶክ ላይ ያላቸው ሀገሮች ለመሸጥ ይቸገራሉ ማለት ነው። ሌላኛው ደግሞ ሶስተኛ ላይ የምናየው ቻይና በቅርቡ ላይ እንደምንታወቀው ምንድነው በኢትዮጵያ ብር ከቻይና እቃዎች መግዛት ትችላላችሁ ብላ ከኢትዮጵያ ጋር መፈራረሙ ይታወቃል። ስለዚህ ቻይና ከሌሎች ሀገሮችም ጋር በራሳቸው ብር እንዲገበያዩ ፈቅዳለች ማለት ነው። ስለዚህ ይሄ ደግሞ ምንድነው ከዶላር ውጪ በአገር ባላቸው ገንዘብ እንዲወያዩ ታደርጋለች ማለት ነው። ስለዚህ ምንድነው ለሀገሮችም ይጠቅማል ለቻይናም ይጠቅማል ማለት ነው። በራሳቸው ካረንሲ መጠቀም ማለት ነው። የቻይና አሁን የተጠቀመችው ስትራቴጂ ነው ማለት ነው። ሌላኛው ምንድነው አንዳንድ ድርጅቶችን ለመተካት አሁን ቻይና ተንቀሳቀሰች ማለት ነው። ለምሳሌ አገዋ አለ። አገዋ ዶሮ ምንድነው የኢንተረስት ፍሪ ቀጠናዊ እቃዎች የሚንቀሳቀስ ማለት ነው። ቻይና ደግሞ አሁን ምንድነው የምታደርገው በአገዋ በኩል ሌላ ነገሮችን ለመተካት እየሄደች ነው ማለት ነው። በተለይ በአፍሪካ እና በሌሎቹ ሀገሮች ላይ። ሌላኛው ደግሞ ምንድነው ቻይና የምትጠቀመው ስትራቴጂ በጣም ዘመናዊ የሆነ ነገር ምንድነው ኢኮኖሚው ከፖለቲካ ውጭ አድርጋ ነው የምትንቀሳቀሰው ማለት ነው። ሁሉንም ሀገር ምንድነው የምታደርገው ኢኮኖሚ ኢምፖርት ታደርጋለች ከፖለቲካው ውጭ ማለት ነው። ምንም ታሪፍ አይጠንበትም፣ በልዩነት አታይም። ሁሉንም ምንድነው ንግድ ነው ብላ ነው የምትንቀሳቀሰው ማለት ነው። ስለዚህ ምንድነው ታሪፍን አታሸሽም ወይም ደግሞ ታሪፍ የሚሽሹበት ሀገር እንትን አታደርግም ማለት ነው። ስለዚህ ቻይና ለሁሉም ሀገር ክፍት ናት ማለት ነው። ይሄኛው ምንድነው ቻይና በጣም እድለኛ ያረጋታል ማለት ነው። በኢኮኖሚ ወደ ፖለቲካ አለመግባቷ ማለት ነው። ሌላኛው ምንድነው የምናየው አንዳንድ አሁን ብሪክስ አለ። ብሪክስ ተፈቅዷል። ከዚህ በፊትም ያው እንደተፈጠረ እናውቃለን። ብሪክስ ምንድነው አዲስ መገበያያ ሊፈጥር እየሞከረ ነው። ያው ኢትዮጵያም አባል ናት። ስለዚህ ይሄ ከዶላር ውጪ መገበያየት አገሮች ባላቸው ገንዘብ እንዲገበያዩ ያደርጋል። ወይም ደግሞ ፕሮዳክት ወይም ደግሞ ካረንሲ ይፈጥርና በዛ ካረንሲ ነው የሚገበያየው ማለት ነው። ትራምፕ ደግሞ እንዳስታውቀው እነዚህ ብሪክሶች ብትቆጠቡ ይሻላል፣ ቀይ መስመር እንደረገጣችሁ ይሰማናል በማለት አስታውቆ ነበር ማለት ነው። ስለዚህ አሜሪካና ብሪክስ እና ስል ደግሞ ይሄንን ብሪክስ እየገፋ ነው፣ ግን ደግሞ ብሪክስ ሀገራቶች እየሄዱበት ነው ማለት ነው። ስለዚህ አሜሪካ ምንድነው አሁን በዋነኝነት ይሄን ምድረው ወደ አምባገነንነት እየሄደች ነው። ታሪፍን በግድ ነው የምጥለው። በፈለገች ሀገሮች ላይ ትጥላለች፣ ከፈለገች ላይ ሀገሮች ላይ ታነሳለች። እነዛም ደግሞ አንዴ እርዳታዎችንም ታስነሳለች፣ አንዷን ደግሞ እርዳታውን ትከለከላለች፣ አንዴ ደግሞ እርዳታውን ትሰጣለች ማለት ነው። ስለዚህ አሜሪካ ምንድነው ኢንተረስቷ ቤዝድ ኦን ፖለቲክስ ነው ማለት ነው። ስለዚህ ይሄኛው ብዙ ሀገራቶችን ጎስተዋል ማለት ነው። ሌሎች ሀገሮች ደግሞ ብንመለከት ሀገራቶችና ግለሰቦችን ብንመለከት ከአሜሪካ ገበያ አሜሪካ ፕሮዳክት ላይ እየተገፉ ወዴት ነው የሚሄዱት? ወደ ቻይና ሀገራቶች እየሄዱ እድል ፈጥሯል ማለት ነው። ስለዚህ ይሄኛው ለቻይና እና ለራሽያ በጣም ትላልቅ እድል ፈጥሯል ማለት ነው። በስቶክ ማርኬቶች እና በሌላ ካፒታል ማርኬቶች ላይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሚያስተላልፈው ውሳኔ መሰረት ማርኬቱ በጣም ይዋዥቃል፣ በጣም ወደ ላይ ይወጣል፣ በጣም ይወርቃል ማለት ነው። ስለዚህ የአሜሪካ ጫና በጣም ከባድ ነው ማለት ነው። ይሄ ምንድነው አሜሪካ ዶላርን እንደ ፖለቲክስ ነው የምትጠቀመው፣ እንደ ጦርነት ነው የምትጠቀመው። ከዶላር ውጪ ማንም መጠቀም የለም ብላ ነው የምታስበው ማለት ነው። ይሄ ደግሞ ምንድነው አገሮች ላይ ጫና ያደርጋሉ ማለት ነው። ከዚህ ውጪ ደግሞ የሚያደርጉትን ሀገሮች ላይ ጫና ታደርጋለች፣ ጦርነትም እስከሚሄድ ድረስ ታደርጋለች ማለት ነው። ሌላኛው ነገር ደግሞ ምንድነው ዲቨሎፒንግ ካንትሪ ወይም ደግሞ እያደጉ ያሉ ሀገራቶች
ምንድነው የሚያደርጉት በዶላር ላይ ያለው ተወጪው ምጣኔ ላይ ትቶ ወደ ሌላቸው ወደ ምርታቸው ላይ ዲፔንድ እንደሆነ ያደርጋል ማለት ነው። አሁን ለምሳሌ የኬንያ ፕሬዝዳንት ብናይ እና አሁን የመጣውን ኢብራሂም ትራኦሬን ብንወስደው ምንድነው በራሳችን ሀገር በራሳችን ወጪ ገቢ እንችለን ዶላርን ሳንጠቅም የውጭ ሀገራቶችን ፕሮዳክት ሳንጠቀም ራሳችን እንችላለን ብሎ ነው የሚያስቡት ማለት ነው። እና ሩቶም የኬንያ ፕሬዝዳንትን ብንወስድ ምንድነው በራሳችን ምርት በራሳችን ገንዘብ ሽጠን በራሳችን ገንዘብ እንገዛለን። እንደዛው ደግሞ ከቻይና ጋር ማለት ነው። ስለዚህ አህመድ ኢብራሂም ትራኦሬ እና ይሄ የኬንያ ፕሬዝዳንት ሩቶም ከዚህ እንቅስቃሴ ጀምሯል ማለት ነው። ሩቶ እንደውም ደግሞ ወደ ቻይና በመሄድ ከቻይና ጋር ውይይት ጀምሯል ማለት ነው። ስለዚህ አሁን ነገር ደግሞ ምንድነው አሁን እኛ ሀገር ብንወስድ ኢትዮጵያ ወይም ደግሞ ኬንያ ወይም ደግሞ ቡርኪና ፋሶ ከሁለቱም ሀገር ጋር ወዳጅ መሆን አይቻልም ማለት ነው። ልክ እንደ ጀስት ምንድነው እንደ ኮልድ ዋሩ ማለት ነው። ይሄ ምንድነው ወይ ደግሞ የምትሆነው ወይ የአሜሪካ ነው የምትሆነው ወይ ደግሞ የአሜሪካ ነው የምትሆነው ወይ ደግሞ ቻይና ነው የምትሆነው ማለት ነው። በሁለት ላይ ቆሜ በሁለት እግር ላይ ቆሜ እኖራለሁ ማለት ደግሞ እዛው ነው አይቻልም። ወይ ወደ ቻይና መሄድ አለብህ ወይ ደግሞ ወደ አሜሪካ ሄደ ኢኮኖሚ ማንቀሳቀስ አለብህ ማለት ነው። ስለዚህ አሁን ደግሞ ምንድነው አንድ ነገር ኬንያ 2025 ላይ ምንድነው ከምስራቅ አፍሪካ ላይ አንደኛ ትሆናለች ብሎ የሚጠበቀው። ስለዚህ ምንድነው 135 ጂዲፒ ፕሮዳክት ታስተመዘግባለች ብሎ የሚጠበቀው። ኢትዮጵያ ደግሞ 117 ነው። ብዙ ኢኮኖሚ ነበር የምታንቀሳቀሰው ኢትዮጵያ። ስለዚህ ኢትዮጵያ አሳልፋ ወደ ኬንያ ሰጥታለች ማለት ነው። በዚህ በካረንሲ ማይክሮ ኢኮኖሚክ ሪፎርም ማለት ነው። ስለዚህ ይሄኛው ነገር ደግሞ ለኬንያ አሳልፈው መስጣቷ ነገር በጣም አይኤምኤፍን ተገነ እንደ ፖድካስት እናደርገው ማለት ነው። ስለዚህ ይሄ ነገር ምንድነው የምናየው መጨረሻ ላይ አሁን ኢትዮጵያ ማድረግ ያለበት እኔ እንደ ኢኮኖሚክስ ኤክስፐርትም ኢትዮጵያን ኢኮኖሚ ፖሊሲዎች የሚያወጡት መክሮ ምንድነው ኢትዮጵያ አሁን ሰከን ብላ መታሰብ አለበት፣ ጊዜ ወስዳ ማሰብ አለባት ማለት ነው። ለምን አንድ የዘላ የአንድ ሀገር ወዳጅ ብትሆን ወይ ቻይና ወይ የአሜሪካ ብትሆን ይሄ ነገር እየጦዛ እና አንድ ሀገር ተሸናፊ ወይ ደግሞ አንድ ሀገር አሸናፊ ሲሆን ያኔ ደግሞ እሷ ያደገፈችው ሀገር ውድቅ ቢሆንበት ምን ይሆናል ማለት ኢትዮጵያ ተጎጂ ትሆናለች ማለት። ስለዚህ ይሄን ነገር አስበበት፣ ወይ ወደ ብሪክስ ወይ ወደ ቻይና ወይ ደግሞ ወደ አሜሪካ እነዚህ ነገሮችን ማየት አለባች ማለት ነው። ስለዚህ ይሄ ነገር ደግሞ በጣም ወሳኝ ነው። ለአንድ ሀገር እድገት ይሄ ታሪክ በጣም ወሳኝ ስለሆነ አዋጅ ስለሆነ አሁን ባለው ደግሞ ያለው ምንድነው የቻይና ኢኮኖሚ በጣም ተመራጭ ነው። የቻይና ኢኮኖሚ ምንድነው አሁን በጣም ተመራጭ ነው። ለምንድነው አሜሪካ እንዳለው ቻይና ምንድነው ኢኮኖሚው ከፖለቲካ ነፃ ወጥታለች። ገበያውን ደግሞ እየፈላለገች ከማንኛውም ሀገር ጋር ገበያውን እየፈላለገች ነው። ስለዚህ ምንድነው ወዋጭ የሚወስደው እንደ አድቫንስ የቻይና ገበያ ነው ብዬ ነው የማስበው። ምንድነው አሜሪካ ከፈለገች ታሪፉን ትጣላለች። ፖለቲካ ላይ ደግሞ ስለምታራምድ እርዳታን በፖለቲካ ስለምታራምድ ሌሎችም ነገሮችንም ደግሞ የአደጉ ሀገሮች ላይ በፖለቲካ በኢንተርሷን ጠብቃ ስለሚትሄድ ወደ ቻይና ብናደላ ነው ተጠቃሚ የምንሆነው ብዬ ነው የማስበው። ለምን ቻይና ትሬድ ነው፣ ፖለቲክስ ነው ብላ ስለምታስብ ማለት ነው። ስለዚህ ለማንኛውም ኢትዮጵያ ይህንን ነገር እስከሚያልፍ ድረስ የቻይናና የአሜሪካ ታሪፉ እስከሚረጋጋና ወይ ደግሞ የሆነ ምሳሌ የሚያገኝ ድረስ ሰከን ብላ ራሷን ብታይ ብዬ ነው መክረው ማለት ነው። ስለዚህ ተመልካቾቼ የኮልድ ዋር ወይም ደግሞ የኢኮኖሚ ጦርነቱ ልክ እንደ ኮልድ ዋር ጊዜ መሆን እየሆነ ነው። ስለዚህ ኢትዮጵያ መሆን ያለበትን ዘርዝርናል። ስለዚህ ተመልካቾቼ በጣም አመሰግናላችኋለሁ። በሚቀጥለው ፕሮግራም እስከምንገናኝ ሰላም።